ሌላው ብሔር በጣም ማዛ እያደረጋችሁ ነው ባይዞ ባለፉት ረዥም ዓመታት እና ምንድነው ከኛ ከቀሪው ብሔር ብሔረሰብ የምትፈልጉት? ምን እናርጋችሁ ማለት ከጋምቤላው፣ ከሶማሌው፣ ከወላይታው፣ ከሀዲያው እኛ ሰው አይደለንም ወይ? እዚህ ሀገር ላይ ምንድን ነው ሶስቱ ብሔሮች እንዲረጋጉ ምንድን ነው የምትፈልጉት ከኢትዮጵያ? ከኛ ለምን ሰላም አሰጡ? እውነቱን እኮ ነው። ተዋቸው መኖር አቃታቸው። የእኛ መኖር አቃተን በእናንተ ጦስ እኮ የት እንሂድ? ባይዘ ማለት ሶስት ነገር እኮ በጣም እኮ ጥሩ ነገር ነበር። ጉልቻ ሶስት ጥሩ ነው። አይሽ ምግብ ያበስላል። ሶስቱ ስላሴ ልነግርሽ እኮ ነው። ሶስቱ ስላሴ ልጅ አንድ ሁለት ሰው ባልና ሚስት አንድ ልጅ ሲወልድ ሶስቱ ግን አልቻላችሁ እና በባንዲራ አምላክ በቃ በባንዲራ አምላክ በአውደ ምር በአውደ ዓመቱ በቃ በት እንደው ዛሬ የምንሰማው መሰለ ሁሉ ጊዜ መንግስት በተለያየ ዓለም ላይ መንግስት ከተለወጠ ለ2 ለ3 ዓመት ሁሉ ጊዜ የሆነ ነገር አለ እና የኛ ያው ትንሽ 5 ዓመት ቢረዝምም የአፍሪካ ስለሆነ ነው መጣራት ያለበት ነገር መጥራት አለበት ግዴታ ነው። እሱ እስማማለሁ። ምክንያቱም የተደፈራረሱ ለብዙ ዓመታት የተደፈራረሱ ነገሮች ነበሩ። አሁን ለየት የሚያደርገው አንድ ምን እንደሆነ ታውቃለህ? ሶሻል ሚዲያው ነው። ባይዞ ላስታውስሽ በየማሉ በጣም አምሮብሻል ዛሬ። አመሰግናለሁ። የምሬን ነው። ሰላም ነው? እግዚአብሔርን በሰላም ነው። ሜካፕ ስለተቀባዩ ይሆናል፣ ሌላ ሜካፕ ስለተቀባዩ ይሆናል። ያ ዩልክ ጎርጅስ ባይዞ ዛሬ በጣም አመሰግናለሁ። ወንድ ልጅ ፍስስ ከወንድ ልጅ ቃላት ፍስስ የሚያደርግሽ እና ቶሎ ልብሽን ስብር የሚያደርግሽ ቃል ምን ሲልሽ ነው የምትፈሺው? አምሮብሻል። የቱ ጋር ስትሳሚ ነው ማትችው? አንገቴ እንዳክ ቲቪ ለብዙ ጊዜ ረስቻለሁ። ሬዲዮም ብዙ ጊዜ ረስቻለሁ። ቲክቶክ፣ ሶሻል ሚዲያ ቲክቶክ፣ ኢንስታግራም ወይስ ፌስቡክ? ቲክቶክ፣ ፌስቡክ እና ኢንስታግራም ሁለቱንም ትቻቸዋለሁ። ሜሴጅ ለማይ ከድራፍት እና ከቢራ ድራፍት ፍሬሽ እኮ ነው ይጠጣል። እዚህም ሀገር እሱ ነው ድራፍት ነው የሚጠጣው። ከቮድካ እና ከውስኪ አይ ላይክ ውስኪ። ከነጭ ዴት ከምታደረጊ እና አፍሪካዊ ኢትዮጵያዊ ያልሆኑ ሌሎች የአፍሪካ ሀገራት ወንድ ዴት ከምታደረጊ ያደርግ ያላቅም ነጭ ነው ዴት ማለት ነው። ነጭ ነው የመችሽ? አጋጣሚ ሆኖ ያ የተገናኘ ሀገራቸው ላይ ስለምኖረኝ። እሺ ከኮንሰርት እና ከክለብ አፍተር ሾው ክለብ ቢፎር ኮንሰርት አንዱ ምረጭ። ጂጂ ምን አይነት ኮንሰርት እወዳለሁ መሰለህ? የኢትዮጵያ ኮንሰርት ምናምን አልወድም። ይሄ እንደ ኢትዮጵያ እንደኛ ያለውን ኮንሰርት አልወድም። ይሁን እብድ የምትልባቸው ኮንሰርቶች ታውቃለህ? አላውቅም። ኦኬ አብጄ ስለማላውቅ ይሄ የስትሬት ኮንሰርቶች አሉ። እንደ ሬጌ አይነት ኮንሰርቶች አሉ። 2-3 ቀን እዛ የምታድርበት አፍ ምናምን እየተባለ እሱ ጋር ሳትደርስ ደስ ይላሉ። የሚያጨሱት ያጨሱ፣ እኔ ችግር የለብኝም። ግን እንትኑ ደስ ይላል። ሴሬሞኒው አንደኛ ነገር መዘነጥ የለም ምናምን የለም። በወንዝ ውሃ ነው የምትታጠበው ወይ ጠብቀው ውሃ ነው የምትታጠበው እና የሆነ ደስ የሚል በቃ እንትን አለ። ደስ ይላል። እንቅልፋት ያልሻት ነገር የምትጣጠባ ያልሽው አማርኛ ሌላ ጊዜ እንዳደግሚያት ትሽጅ። እሺ ብዙ ማለት መኳኳል፣ ልብስ መቀየር የለም። ያገኘውን ለብሰ ነው የምትሄደው። የዝም ልብስ እንትን ሂል ጫማ ምናምን እንደ ኮንሰርት አትገደድም። በነጠላ ጫማ በእግር ጫማ በጥሰ በሆነ ነው የምትመጣው ስትጋፋ እና ደስ ይላል። ሽማሬ የጮሽብኝ እኮ ነው አይደል? ቀስ ድምፅሽ የኔ ውድ። እሺ ሰው መንገድ ላይ አግኝቶሽ በጣም ያሳቀሽ ሪያክሽን አይቶሽ ምን ብሎሽ ነው ፈገግ ያሰኘሽ ሪያክሽን? ያውኑ ነው። አሁን አትጩይብኝ ያልከኝ ወይ? አዋጩይብኝ ጮሽብኝ እኮ ማለ እኔ ጥያቄ። እሺ ቻርጀሬን የፈለግኩት። እሺ
ኢትዮጵያ 2019 መጥቻል ነበር ኢትዮጵያ እና ከሊፍት ስንወጣ ፓርክ አድርገን እዛ ቦሌ ስንወጣ የሆነ ልጅ በጣም ወፍራም ረጅም ነው እና ብዙ ጊዜ እኛ ልጆች ቦርጫሞች አይደሉ ቦርጫ አለባቸው እና አጫጫሁ ቦርጩ ምናምን በቃ አስደነገጠኝና አስፈል ከሊፍት እንዲህ ስትወጣ እሱ ሲመጣ ቺቺ ምናምን ሲል እሱ አስደንግጦናል። ከአንቺ በእድሜ ቢያንስ ልጅ እንዴት አድርገሽ ታውቂያለሽ? ኦፍኮርስ አልደበረሽም? እንዲያውም ከዚህ በፊት ከእድሜ በላይ ማግባቴ ወይም ከእድሜ በላይ ጓደኛ በጣም ነው የተናደድኩት። ከዚህ በኋላ ነው በእድሜ ያነሰ ከቻላችሁ ሴቶች በእድሜ ከ10 ዓመት በታች ከ15 ዓመት በታች ጥረሱ። የልጁን እድሜ ልቀርጠር ትፈሽ ልትበይ የኔን ተበልቷል አይደል እንደ እናንተ እንበላል። ስጥ እንግዲህ እሺ ስለ እንደዛ ምል እንደ ነውር ነው የሚታየው እና ባይዘዌ እውነት እንደ ነውር ነው የሚታየው፣ ግን ነውር አይደለም። እሺ እና ድፈሩ። ጋዜጠኛ፣ አክቲቪስት እና ዘፋኝ ወንዶች ፊትሽ ቆመዋል። አንዱን ይዘሽ ቤት ግቢ። ጋዜጠኛ፣ አክቲቪስት እና ዘፋኝ ለትዳር ነው ወይስ አብሮ ለመኖር ወይስ ምናምን? እንዴት? አይ ነው ፈታ ለማለት ለአንድ ቀን ምናምን ዘፋኝ። እኔ ከጋዜጠኛ ጋር ምን አጨቃጨቀኝ? እኔ ኢንጆይ የምታደርግ ከዘፋኝ ጋር አክቲቪስት ያዝናናል፣ ይመቻል። እኛ እንጨቃጨቃለን። እንዳልክ እኮ አንተ ኮሜዲም ነህ፣ አርቲስትም ነህ፣ ጋዜጠኛም ነህ። እንዳንተ ከሆነ ኦኬ። ግን ድርቅ ያለ ጋዜጠኛ ከሆነ አሁን ለምሳሌ ብዙ ጋዜጠኞች አሉ፣ በቃ ድርቅ ያሉ በቃ እንዲያውም ስሜነ ባይፈርስ እንኳን ይቅርብሽ። ሌላ እኔ ስሜንም በጣም የማደንቀው በጋዜጠኝነቱ ግን ለእንትን አዳር ላይ ይቅርብሽ። እውነትን ነው። ስለዚህ ነው ዘፋኝ ያልኩት። እሺ የሚያበቃ ጥያቄ ግን ነው የሚያበቃ ጥያቄ በቃ ልጨርስ ነው። ሶስት ከባባድ ጥያቄ ጠይቅሽና ወሳኝ ጥያቄ ጠይቅሽና ጥያቄውን ትዘጋዋለሁ። የኢትዮጵያ ሕዝብ ምርር አድርጎሽ ውይ እንደው በጠፋ ያልሽው አጋጣሚ ነበረ? ሁን ነገር ቀጠል ብለሽ ያ አጫሉ የሞተ ጊዜ መጥፋት እሱ የሞተ የተገደለለት ማለት ያጫሉ ጉዳይ ለየትኛውም ኦሮሞ የእግር እሳት ነው እና ህመሙም ነው እንትንም ነው። ሞር ፊል የሚያደርገው ያጫሉን ህመም ኦሮሞ ነው። ሌላው የሚወደው የሚያከብረው ይኖራል፣ የሚያደንቀው ይኖራል። እሺ አሁን ሶሻል ሚዲያ ላይ ተጣልተው የምናያቸው ተፋቅረው የምናያቸው የምራቸው ነው? እንዴት ነገ ፎንቃ በፎንቃ ላለመሆናችሁ ምን ማረጋገጫ አለን? እኔ በነገራችን ላይ ስጣላ እውነት ነው የምጣላ፣ ግን ልታወራኝ ትችላለህ። እንደዚህ ሀይ ምናምን መተህ ምናምን ልታወራ ትችላለህ። ግን ጥቅም ከአንተ ጋር ማለት ሰላማዊ ሰው የሚያደርጉትን ነገሮች አላደርግም። ያ ስጣላ ተጣላ ነው የተመልሶ እንትን ማለት ላይ አይመቸኝም። ወንድ ልጅ ላይ በጣም ነው መልክ የምትሰሪው ትንጠባረራለች የሚል ነገር አንዴ ከዚህ በፊት አንድ ሰው የቀርብሽ ሰው እና የሚያቀሽ ሰው ሲያወራ ስም ትንጠባረራለች። በእርግጥ ማዳም ላይ እንዴት ትንጠባረራለች ማለት መልክ የምትሰራ ሴት ማለት አለ አይደለ? ይሄ እንደው ትንሽ ጉረኛ ነሽ ቢጤ ነሽ ወንድ ልጅ ላይ ይሄ አለ አይደለ? ኧረ እኔ እንደዛ አይደለሁም። ግን ማለት ወንዶች
እንደሚፈልጉ ሊያደርጉ ሴቶች ጋር ሲመጡ አልቀበላቸው። ሲጠራ ቤት ማለት ነው ለዛ እኔ ስጠራ ይመጣል። ከፍቅረኛ ካላት እና በሰለጠነው ዓለም ላይ ላለፉት 20 ዓመታት ከኖረች እህታችን ወይዘሮ ሪት ጂጂ ክያ ጋር የነበረን የጥያቄና መልስ ፕሮግራማችን በእኔ ጥያቄ ማለቅ ሳይሆን በእሷ አያልቅም ወይ በሚል ጥያቄው ተጠናቋል። ጂጂ ክያ ጋር በነበረን ቆይታ መሰረታዊ የሚባሉ የጂጂ ክያን ባህሪ ያውቀናል። ሌላ ጊዜ ላይ ስትገቡ እሷ ቤት እንዳትፈረግጡ፣ እንዳትጋጋጡና እንዳትላላጡ ዩቱብ ላይ ለጥፍልሃል። አሁን ይለጥፉ፣ ችግር የለውም። ለማንኛውም ሌላ ላፊ ነገር እንዳታደርጉ። ስለ ጂጂ በተለየ መልኩና ትንሽ የተወሰነ ነገር ያወቃችሁ ይመስለኛል። ጂጂ ክያ ባህሪዋን የሚያስደስታትም ያናዳትም የወንድ አይነትና አጠቃላይ ያሳሳም የአልጋ ላይ ጨዋታን ጨምሮ ሌሎች ነገሮችን የፍስስ የሚያደርጋት ደካማ ጎኗ፣ ደካማ የሰውነት ክፍሏን። በጣም የምትወጂው የሰውነት ክፍልሽ ምንድን ነው? ኢየሱስ ክርስቶስ ያድናል። እና በጣም የምትወዱን የሰውነት ክፍሏን ተናግራለች። እኔ ባይዞ የሴት ልጅ ስጀነጅን የኋላ ታሪኳን በደንብ ነው የማየው። መቀመጫ የሌላ ሴት ማውራትም አልፈልግም። ሲልም ሴት አለ። እጄም በጣም ነው የምወደው። ረጅም ነው እጄ። እሺ፣ እናመሰግናል። እዚህ የመራቢያ አካላት ጋር ሌላ ጊዜ እናወራለን። ጋይዝ የነበረን ቆይታ በጣም ደስ የሚል ነበረ። ወይዘሪት ጂጂ ክያ ጂጂ እንግዲህ ባለፉት 20 ዓመታት 17 ዓመታት የሚባሉ ደረጃ በሰለጠነው ዓለም ላይ የኖረች ብዙዎች በሶሻል ሚዲያ በተለያዩ ጉዳዮች ላይ ሀሳብ ስትሰጥ፣ በተለይ ደግሞ ፖለቲካው ላይ አሁን ላይ ሚያው የሚሉ ሰዎች ሳይመጡ በፊት እንደ አንበሳ ስትጨው የነበረች ውሪ ቁሪው ሳይሰበሰብ ተሳዳቢው ሳይኖር በፊት በፌስቡክ እና በዩቲዩብ የጀመረችው ትግል ዛሬ ላይ አዳዲስ ታጋዮችን ስታይ አንዳንዴ ፈገግ እያለች አንዳንዴ ደግሞ ድንቅ የሆነውን ትግል እያለች ሙድ እያዘች የምትገኘው እህታችን እና አዳዲስ ፖለቲከኞች ላይ በጣም ላይቭ እንኳን ገብታ ቀልዳባቸው የምትወጥ ምን ታውቃላችሁ አይነት ነገር እኛ የከፈልነው ኑሮ ባልከፈላችሁም የሚል አሽሙርም ነገር ጣል የምታደርግ እና አሁን ላይ በጣም ከመብሰሏ የተነሳ ነገሮችን በጣም በዝግታ ድሮ እንዲህ ያሉኝ ብላ አየር ላይ ወጣ ቀኑ ሙሉ የምትሳደብ ቀኑ ሙሉ የምትጨው የነበረች በሁሉ ነገር በቀልድ ማየት የጀመረች ፋይናሊ ሁሉ ነገር የደበራት ሁሉ ነገር ፌክ እንደሆነ የገባት ሁሉ ነገር እዚህ ሀገር ላይ ቢኖር ባይኖር ቢወራ ባይወረድ ግሮሮ ከማድረቅና ውሃ ከመጨረስ ውጭ ምንም ነገር ያለች ከምንም በላይ ደግሞ ሀዘን ካጫሉ ወዲያ የሚል የህይወት አቋም ያላት ጂጂ ክያ ጋር ቆንጆ ቆይታ ነበረን። በእውነት እኔ ደስ ብሎኛል ስላወራን። እግዚአብሔር እንደምናከብር በርታ። ግን በጋዜጠኝነት ሙያ መቼ ነው የምትቀጥለው? በደንብ አድርገህ ወደ ቴሌቪዥን ጣቢያ ብዙ ሰው መቼ ነው የምትመጣው የሚል ጥያቄ በተደጋጋሚ እየተነሳ ነው። በቅርብ መመጣ ይመስለኛል። በቅርቡ በጣም በቅርቡ ባይሆን በቅርቡ አንድ የቴሌቪዥን ጣቢያ ላይ ዝግጅት ያስፈልገዋል። እዚህ ሀገር ትዝብት እንደሆነ በየቀኑ አለ። ችግር አሉ። ዛሬ ነገ ይፈጠራል። በየቀኑ አዳዲስ ነገር አያለው እና አንዳንድ ጊዜ እንደውም አንድ በጣም ሰፊ ወሬ የሚያስወራኝ ርዕስ አእምሮ ላይ እየመጣብኝ ነበር። ምሳ ሰዓት ቁጭ ብዬ ዩቲዩብ ብዙ ጊዜ ከፍቼ አላውቅም እና ዩቲዩብ ከፈትኩና ቲክቶክ በጣም ሰነፍ አድርጎኛልና ዩቲዩብ ላይ ገብቼ እያየው የእኛ ሰው ማየት የሚፈልገው ነገር የአእምሮውን መቀንጨር ያሳብቅበታል። ወይም ደግሞ ምን ያህል አእምሮችን እንደቀነጨረ አረጋገጥኩ። ምን አረጋገጡ መሰለሽ? የሕክምና ባለሙያዎች የሕክምና ቁሳቁስ እጥረትን በተመለከተ ከጤና ጥበቃ ሚኒስቴር ጋር ውይይት አደረጉ የሚል ቪዲዮ 1.2 ሰው አይቶታል። አርቲስት እገሌ ቅሌቷ ሲል 2 ሚሊዮን ሰው አይቷል። የመንሱር ጀማል ዳይመንድ ፌክ ነው ኦሪጂናል ነው የሚለውን 1 ሚሊዮን ሰው እንዳይታቀልሽ። ስለዚህ ማየት የምንፈልገው ራሱ ምን ያህል ዝቅ ያለን እንደሆን ያሳብቃል። ከዛው ጋር ነው የምትቀጭጨው፣ ከዛው ጋር ነው የምትቀረው። ከዛ ምን ይልሻል መሰለሽ? የህዝብ ራሱ መጥቶ ምን ነው ቁም ነገር አታወሩም ዋዛ በፈዛዝ ይልሻል፣ ይመጻደቅብሻል። ቁም ነገር እኮ ውሸቱን ነው ውሸታም። ከዛ ሲመጣና እንዳልክ ካንተ አልጠብቅ አቤት ስትይ ቁም ነገር አውራ ይልሻል። ቁም ነገር አውርቼ አንድ ቀን አይቶኝ አያውቅም። እና በእውነት ቅድም አሁን ቲክቶክ ላይ ኢጎ አይደለም ቅድም ቲክቶክ ላይ አሁን እያየው ነበር። እኔ በጣም ነው የምትመቸኝ ምናምን ጩጬ ነች ልጅ ነች ምናምን ጎበዝ ነች። የአንቺ ጓደኛ ጃኒ 15,000 ሰው ቁጭ ብሎ ላይ ብያያት ነው
የሆነ ዶክተር ግን የጽንስና የማጸን ስፔሻሊስት መጥቶ አእምሮ ላይ ጉሮሮ ላይ ስለሚፈጠር በሽታ እያብራራ አንድ ሰው አያዩ። ከዛ መንግስት የጉሮሮን በተመለከተ ቅድመ ክትትል እንድናደረግ አልነገረንም፣ እድሉን አላመቻችን ብሎ ይመጻደቅብኝ እና አትመጻደቅ። አንተ የሶሻል ሚዲያ ህዝብ አትመጻደቅ። በቃ በደንብ ነው ማቀህ። እኔ በተለይ የሶሻል ሚዲያ ህዝብ በደንብ አውቃለሁ። መሬት ላይ ያለውንማ አከብረዋለሁ፣ ወደዋለሁ፣ ትልቅ ግን ሶሻል ሚዲያ ላይ ያለው ህዝብ ሆይ አትመጻደቅ፣ አታስመስል። ዋቴነ ትልቁም ትንሹም ተሳዳቢ ነው። ጂጂ መለወጥ የሚቻለው እኮ ስትል ለምሳሌ እናንተ ራሳችሁ ማለት አንተ አሁን ቀልድ ታውቃለህ፣ ገባ? እኔ አሁን ድሮ በጣም ነበር የምንከታተለት እዚህ እንደ 2017 18 19 ላይ በጣም ነበር የምንከታተል። ምክንያቱም ጋዜጠኛም ነህ ዘሴም ታይም ደግሞ ሞዴሬት እና ዘሴም ታይም ደግሞ ኮሜዲ ነው እና እንትን አይልም፣ አይሰለችም፣ ገባ? ሁሉም ኤጅ ጋራ መሄድ ይችላል እና መለወጥ አለባችሁ። በነገራችን ላይ ልጆቻችን ተበላሽተዋል። እውነት ከፍተኛ ስራ ነው የሚጠብቀን፣ በጣም ከፍተኛ ስራ። በተለይ የአረብ ሀገር ያሉት ልጆች ምናምን አይምሯቸውን ለውጠነዋል፣ እኛ ራሳችን ማለት ነው። በጣም ለመሸከም የሚያቅት ነገር ነው ውስጣቸው ውስጥ ሁሉም ሲጭንባቸው የነበረው። እነሱም እንደዛ መሆን ነው። አሁን በተጠይቃቸው እንዴት ብዬ ነው ሀገር የምገባው? ለምን የተሳለው ስል ሌላ ነው፣ ግን ከዛ ቦታ ላይ ሰላም ማምጣት እሷ እንደምትችልም መናገር አለ። መለሳለሁ፣ በቅርቡ መለሳለሁ። እድሜ ይስጠን፣ አንጉደል። ዋናው አለመጉደላችን ነው። የተሻለች ሀገር፣ የተሻለ ዜጋ፣ የተሻለ አስተሳሰብ ያለው ትውልድ፣ የተሻለ ፀሐይ፣ የተሻለ ዝናብ፣ የተሻለ ጨረቃ፣ የተሻለ ኮከብ የምናይበት ጊዜን ያምጣልን። በሁሉም ደግሞ ይህን የሚል ሰውንም እግዚአብሔር ያስታክስል። በቃ ማለት አንዳንድ ሰው በጣም አሁን እያየሁ የመጣሁት ምን አይነት ሰው መሰለች ጂጂ፣ ሁሉ ነገር ላይ ያለቅሳል። አምሶሪ እኔ ማለት ይህን የሚወድ ሰው በዝቷል። እና ፍቅረኛ ካለውም ያለቅሳል፣ ከሌለውም ያለቅሳል፣ ከበላ ያለቅሳል፣ ካልበላም ያለቅሳል። እንደዚህ አይነት ነገር በጣም እያየሁ እና የሚያዳምጠው እኮ ነው የሚያዳምጠው የሚያስተምረው። እኔ እንዳልክ እኛ ድሮ ሶሻል ሚዲያ ላይ አይደለም ክፉ የሚነጋገር ቤተሰብ ውስጥ እኮ አይደለም ያደግነው አይደል? ፋሚ ስታጠፋ ነው ትንሽ ቁጣ የሚኖረው እንጂ ቸርች ትሄዳለህ፣ ትምህርት ቤት ትመጣለህ፣ አንተም እግር ኳስን ትጫወታለህ፣ ተራግጠ ምናምን ደክሞ ወደ ቤት ትገባለህ። አሁን ሶሻል ሚዲያውን ስትከፍት እየዬ ነው በምትፈልገው ቋንቋ ሰው በቃ ልትፈርድበት አትችልም። እዛ ተቀል እኛ ጥሩ እንትን የለንም፣ ኮሚኒኬሽን የለንም። እውነቱን ለመረዳት እንኳን እኛ አይደለም ዛሬ ትልልቅ ሚዲያዎች ሲኤንኤን እና ቢቢሲ በፊልስጤም እና በእስራኤል ብታየው አንተ ውሸታም፣ አንቺ ውሸታም ምናምን ነው የሚባባሉት። ለካ የኛ ዜና ብቻ አልነበርም ውሸት፣ ገባ? ለካ እነሱም ብዙ ውሸት እያወሩ ነው። ስለዚህ ዓለም ራሷ ውሸት ስለሆነች በዚህ ትውልድ መፍረዱም በዚህ ሰው ለምን ያማራር ብትል የሚሰማውን ነዋ። ምን ያርግ? ገባ? መንግስት የሚችለውን እኮ እያደረገ ነው እንደዚህ አይነት ነገሮች እንዳይሰሙ። ግን በጎን ደግሞ እየተሰሙ ያሉ በፌስቡክ በምናምን በግል ሚዲያዎች እየተሰሙ ያሉ ነገሮች አሉ። እነሱም በተቻለ አቅም ደግሞ የመንግስት ትልቁ ችግር ምን እንደሆነ ንገር እንዳልክ ጥሩ ፕሮፓጋንዳ የለውም። የሰራውን ሰርቻለሁ ብሎ የሚያቀርብለት ያለው ገባ? ጂጂ በጣም ካማረባት በኋላ ማለት ነው እንደዚህ ፏ ካለች በኋላ በጣም በቃ ከኔ ጋር ቁም ነገር እኮ ስለያዝን ብዬ እኮ ነው ከእንዳልክ ጋር ጂጂ ቁም ነገር አላወራም እንዴ? ዶ ታወራለህ ግን አታወራለህ እንዴ? ፖለቲካ አይደለም አይደል? ኖ ማለት ሁል ጊዜ ጌም ስትጫወት ነው እንጂ ማየ እንደዚህ ስታወራ ስለማላይ እኮ ለዛ ነው። በቃ ኤርሚ ቸኮልክ እና ዝም ብትል ደግሞ አትበላ። እንዴት ተበልቼ ብዙ ጊዜ ስለተበላው ጫወት ነው ማቀ ኤርሚ ያባል። እኔ አሁን ባይዚ ከኤርሚ ማለት ነው። አሁን ኤርሚ ያው ጌመር ነው፣ ቲክቶከር ነው ምናምን። የሚመቸኝ ባህሪውን ልንገርሽ። አንዳንድ በጣም አስመሳይ የሆኑ ሰዎች አሉ። ባይዚ ሶሻል ሚዲያ ላይ የህዝብን ትኩረት ለማግኘት የሌላቸው ማንነት ይዘው የሚቀርቡ አሉ። ልክ አንቺን ለማስጠጣት ወይ ላይቭ ላይ ምናምን ኩል ለመምሰል ዳያርኮ ተሞስ አድገኛ ዱርዬና ሌባ እና ግን የህዝብን ትኩረት ለመሳብ ምን ማለት ምናምን ጀለስ የሚመቸኝ ፓርቱ ፊት ለፊት ነው። ውሸታማ እንደሆነ ያውቅ ማለት አሁን የሆኑ ቪዲዮዎችን አየው እሱን ለማስጠጣት በጣም እኛ ማንም እኮ ከመሬት ተነስቶ ነው እዚህ ጋር ምናምን ብለው ያለ አይደለ ላይክ
የእኛ ሰው ድሃ ይወዳል ኢትዮጵያ ሰው ታውቂያለሽ አይደል? ድሃ ይወዳል። አሁን እኔ ሴፉ ላይ መጥቼ ብል በጣም ነው የሚወደኝ። ከዛ እኔማ ሰርቼ ለፍቼ ይሄው ልብስ ገዝቼ ምን ያካብዳል ነው የሚልሽ። አደንቅልሽም ልፋትሽ እና ድሃና ለቅሶ ይወዳል እሱ በብዛት እና ለዛ ነው እኔ ማላለቅሶ ድሃ መባልም መሆንም አልፈልጉ። እኔ ልጅ እኔ የሚያኖር መድኃኒዓለም ምንም የሚመጣ ነገር የለም። እና ኤርሚ ይህችን ነገርሽን በጣም ነው የምወድልሽ። ኮንፊደንስን እንዳጠበቃ የእውነት ኑር። ከዛ ሙት ምን ይመጣል? ይሞታሉ እኮ እነሱ። ቶሎ የሚሞቱት እነሱ ናቸው። ደግሞ እንደውም አይቆዩ። አሁን ባለኝ መረጃ ግን እንዳልከኝ በጣም እንደዚህ ራስን ሆነ መኖር ግን እንደሚያስጠቃም ታውቃለህ። አዎ ግን ለምን መሰለሽ አሁን እኔ አሁን ይቅርና ለማንኛውም በሌላ ጊዜ እኔና አንቺ በደንብ እናወራለን። ኤርሚ ከጂጂ ጋር ደግሞ የቀረውን የፍቅር ጊዜና ሀኒሙናችሁ እናጣፍጥላችሁ። አይ ቲንክ አገባብ የጫጉላ ነው፣ በመደበኛ አገባብ አይደለም። ወንድ ልጅ እንደዚህ አይገባም ላይ ብላይ አይ ኤርሚ እግዚአብሔር በጣም ብዙ ጊዜ የቆየ ነው። vuv ብለህ እኮ ነው የገባው። እኔ አይገባም እንደዚህ ዝግጅቱ አንቺ ይብን ጫጉላ ምን አገኘ? አይ ቲንክ ይወድሻል መሰለኝ ኤርሚ። እኔ አም ሶሪ ለምን ይጠላኛል? እኮ ልጅ ኖ መውደድ እኔ ስል ጂጂ መውደድ ማለት በጣም ነው የምወድሽ እኮ እንዴ። ምን ወንድሙን የሚጠላ የጋንም ፍርድ ይጠብቀዋል ይላል። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል መጽሐፍ ቅዱስ እንዳልክ ወይ የልጄ እኮ ያሆነ ኤርሚ። ታዲያ ጩጬ ነው የምወደው አላልሽም እንዴ? ቅድም ደግሞ አረ ለምንድን ነው የምትዋሺው? ምንድን ነው ህፃን ልጅ ነው ማግባት እንፈልጉ አላልሽም እንዴ? ቆይ ልንገርህ፣ ከስንት በላይ ነው ያልኩህ? ከ25 በላይ ነው ያልኩህ አይደለ? ኤርሚ ስንት አመቱ ነው? እናቴ 23 ነው። ኤርሚ ስንት አመት ነው? ኤርሚ ስንት Hi. Hi, Amy. Hi, Indal. How are you guys? እንዴት ነሽ? ሌሊት ሴት ነው የሚወዱት የሚባለው አሁን ባንታ ሲጀመር ነው። ቀጫጫ በሽተኛ ነው የሚመስል ቀጫጫ ሴት በሽታ ያለበት አልፈልግም። በእናትህ አንተ የለመድከው እንትን ነው እንዴ? እዛው አንተ የለመድከው ከቀጫጫዋ ጋር ተቃጨች። እኔ ሞላ ብላ የዘፍዘፍ ያለች ታውቃለሽ፣ ስትገፋ ማትንቀሳቀስ ገብርኤልን በቃ ደስ ነው የሚለው። ግንባር ገፋ ሄደ እንዳል ግንባር ይፍረስ ምን ያደርግልኛል? ግንባር ዋናው ከኋላ ግንብ ገፋ ሄድና ወይ ተራራ ዋናው ከኋላ በቃ ግቻ ነው የምወደው። የሐዋሳ ሁለታ ሴት ከምፓታ እነሱ ሀገር እንደዛ ነው እንዳለ ወደዛ እንደዛ ነው። ቀጭ ሴት አይወደድም። እኔ ቀጫጫ ይምንድስ እኔ አረብ እንዳልክ ተው። አቤት አልተው። ምንድን ነው የኔ ጌታ እንዳልክ ጂጂ ስትወይ እሺ ፊፊ ቆንጆ እንደሷ አላወራ ምን ተው እንዳልክ ጂጂ ኤርሚ ቻው በይስት በእንግሊዝ ስማችንን ጠርተሽ እና ገኘ በሚለው ቀነሰች ታውቃለህ? አሁን ቀነሰች በጣም ነው። ኮፍያ አርጋ እንትን ስላለች እንጂ የኋላ ታሪኩ አሪፍ ነው። ኤርሚ ፊፊ በእናትህ ማይወጣላትም በቃ ቆረጣጥማ የምትበላት ልጅ ነች። አባቴ እዛው ቆረጣጥማ ብላ በኢየሱስ እኔ ምግብ በልቼ ኖርማል አበላሉ ነው። ለምን እንደምቆረጥመው እኔ የምልህ ግን ጆን ዳንኤልን ድሬዋለሁ። አሁን የቀራችሁት ሁለታችሁ ናችሁ። ጆን ዳንኤል ለማን ነው የዳርሽው? እኔ እኮ ባለትዳር ነኝ እኮ ጂጂ። ጆን ዳንኤልን ለማን ነው የዳርሽው? አይ አስቤያለሁ። ለማን? አልናገርም። ለጃኒ አልናገርም። ለጃኒ ከሆነ ማለት ምንድን ነው መዳር የሚያስፈልገው? አይመስሉም ሲታዩ። ኧረ አፈረጠ ልጅ ምንድን ነው ማለት ምን እንዳልክ። ቆይ እስኪ ይረጋጋ። አይኔ ማቆም ነገር ስላለ እንዳላወራ ወይ ወሬ ቀይሩሽ። በቃ አይ በቃ እኔ በቃ ችግር የለም። ዝም ብዬ ፊት ለፊት ነው የማወራው። ኤርሚያስ ለማን ኤርሚ ለማን እንዳር? አይ ባለትዳር ነኝ እንዳልክ። እስቲ እግዚአብሔር ብሎ ባለትዳር ነው ወይስ ገርል ፍሬንድ አለች? ገርል ፍሬንድ አለ ማለት እኔ ገርል ፍሬንድ ሲይዝ ዝም ብዬ ጠቅጠቅ አድርጌ ልሮጥ አይደለም። ሚስቴ ነች። በቃ ጠቅጠቅ የጀመርኩ በስንት ዓመት ነው? ስንጋባ ስንጋባ ይደርሳል። የት ሄድብኛል እንዳልክ። እነዚህ መልካም አይደለም። አማርኛ ፊልም ብዙ ታያለህ? አማርኛ ፊልም ታያለህ? አማርኛ ፊልም ብዙ ታያለህ? አይ የእሱ ተጽዕኖ ነው። ስንጋባ ይደርሳል ምናምን። አክተር ያለውን ሁሉ አትመን።
በትክክል የራስን አቋም ተናገር። ጠቅ አድርገሃል አላረክም? አጭር ጥያቄ አላረኩም አትልም? ይደርሳል ምናምን እንዳረክ ነው ማለት ምን ይሰራልኛል? ገላ 30 ዓመት እኮ እንዳልክ አሁን ከ3 ዓመት በኋላ እንጋባለን። እኔ ያጂ ባለፈው 23 ምናምን አላላችሁም እንዴ? ከሌላ ሰው ጋር 30 ሞልተዋል። የምር ኤርሚ 30 እንደማሞለን በቀደም በ21 ጥቅምት ፑያሞች ነው ማለት ነው። 86 ነው የተወለድከው? በውጮች ፓስፖርት ውጭውን ተው፣ እዚህ ሀገር ውስጥ ነው እኛ ያለ ነው። እናንተ የሀገሩን ተናገር። 1990 በውጮች። በእኛስ በእኛ ስንት ቀን ነው የሚቀንሰው? በውጮች ነው የማውቀው። እግዚአብሔርን ረስቼዋለሁ። ቆይ 83 83 ከሆንኩ ከ33 ሊሆን ነው። ምንድን ነው የምትቀባጠው? 83 33 ዓመት ነው 32 ብቻ 30 እንትን ማለት ነው። እኔ 1986 ነው የተወለድኩት በኢትዮጵያ መስከረም 24 ነው የተወለድኩት 1986 ዓመተ ምህረት። ልደቴን የማከብረው ግን ህዳር መጨረሻ ላይ ነው። ከመኪና አደጋ ከሞት ስለተረፈ በውጮች አልኩ እኮ 83 ነው የተወለድኩት። ምንድነው ራስህ ተናግረህ ራስህ እኛ ላይ የምትናደደው? እኛ ነን እንደ የተናገርነው ፍጥነው በውጮች 1990 ጩጬ ነው። በጣም ያምሻል። በጣም ልጅ ነው። ቅንድቡ ሲጀምር ወደ ላይ የሚሰቅል ወንድ እኮ ልጅ ነው። ፓስፖርት የለም አላሳየም። ቅዱሳን ተባረኩ። አሁን ለምሳሌ 31ኛ ሊይዝ ነው ጂጂ። አሁን አንተ ራስህ እኮ ከ5 ዓመት በፊት እኮ ጩጬ ነበር የምትመስለው። ፊቴ ነው ጩጬ። የደቡብ ፊት ስለሆነ ምንም አይልም። የዛሬ ዓመት ብታይም የፊት ይሄን እንደዛ። አሁን ጨምረሃል። ወፈርኩ ነው? ወፍሬ ነው እንጂ ፊቴ ቤቢ ፌስ። ፊት ብቻ ነው የወፈረው ልበል? እንጥሌ፣ ምላሴ፣ ኪሴ ፊቴማ አታይም እንዴ? አቦ የመሳቃ ቢው። እኔ ግን አንድ ነገር ልጠይቅህ። አሁን ሀገር ማን ነው ደቡብ አንተ ሀገር ስትሆን የተለያዩ ምግቦች ናቸው ያሉት። ኦኬ ኢቭን ራሱ ፊንፊኔ ብትመጣ አታገኘውም፣ የለም። እንዴት ነው አይናፍቅህ? እኔ በጣም ነው የሚናፍቀኝ። እሄዳለሁ እኮ በአመት 3 ጊዜ አልሄድም ብለሽ ነው? ለምሳሌ ቂጣ፣ የበቆሎ ቂጣ በወተት ሲያምረኝ፣ ቦይና ሲያምረኝ፣ ቡርሳሜ ሲያምረኝ፣ ቆጮ ሲያምረኝ፣ ካሽካ ሲያምረኝ፣ ፌቴላ ሲያምረኝ፣ ፖሶሴ ሲያምረኝ፣ ኩርኩፋ ሲያምረኝ። ለምንድን ነው አዲስ አበባ ማከፍቱት? እኛ እንብላ እስኪ ጊዜ ስጠይቃቸው የለም ነው ያሉት። እና አዋሳ ኤክስትራ ነው በቃ ሲሄድ ወዲያውኑ ሀይሌ እንትን ሻንጣዬን ጥዬ ነው የወጣሁት ምግብ ልበላ ማለት ነው። አንቺ አሁን ስትመጪ አርባ ምንጭ ወይ ወላይታ ስትመጪ እኔ አንቺን መጋብዝሽ ምግብ በቃ ለዛ ነው እኮ አሁን አርባ ምንጭ አካባቢ ወላይታ አካባቢ የምታያቸው አንደኛ በብዛት የከተማ ሰው የሚባለው ሰው የሚጠቃውን በሽታ አይጠቀሙም። ሞሪንጋ ስለሚጠ ለምሳሌ ስኳር በብዛት አታካ አያረጋቸውም፣ ግፊት አያውቃቸውም። ትንሽ ግዙፍ እንደውም እኔ ከዛ አካባቢ ከመጡ ሰዎች እኮ እጁ ምናምን ያልፈረጠመ ሰው እኔ ነኝ። ምግቡ ራሱ ቦርጭ አይሆንም። ራሱ ሌላ ኧረ ቦርጭ አላችሁ እባክህ እንዳልክ ምን እንደምትለው እነ ኤርሚ አሁን ኢንዶሚ ምናምን ነው የበላው፣ የሱፐር ማርኬት ምግብ ነው የበላው። በ13 ዓመቱ ቦርሳ የሀገር ጠፈር ተመራማሪ መስል 8ኛ ክፍል ተማሪ እያለ ቦርሳ ምሳ እቃው ላይ እንደዚህ ብሎ ሄዳል። በ20 ዓመቱ እንዲህ ብሏል። አዲስ አበባ ሰላም ነው ቦርጭ አላችሁ ራሱ ደቡብ የሚመጣ ሰው ይሄኛው ነው። ይሄኛው እጁ ጠፍጣፋ ነው እና ሳህን ነው የሚያክለው። ይሄኛው በቃ ሄደ ከደቡብ የሚመጡ ልጆች እኛ ጋር እዛ ሄዳ አይታችኋል? ይሄ በጣም ሰፊ ነው እንዴ? ያውቃችኋለሁ በጣም እኔ ምን እንዳልክ ታውቃለህ? እንዳልክ መጀመሪያ ሲሄድ 2000በት እኮ የለም ኢትዮጵያ ላይ ብዙ ቦታ አሉ እኮ የደቡብ ሲሄድ እኛ አካባቢ አሉ በደንብ እኛ አካባቢ በደንብ አሉ፣ ይመጣሉ ቅርብ ስለሆነ። አንተ ባቱን አይደለ? አዎ ይመጣሉ እዛ ለስራ። እኔ ምን አልክ መሰለህ? እኔ እዛ ሲሄድ እንደዚህ ሐዋሳ ማለት ነው ለመጀመሪያ ጊዜ ሲሄድ ትንሹኛ እጅ አውቃለሁ፣ ግን አሁን ትልቅ ኮንኩ በኋላ ሳይ
በቃ ሞተር ይዘው ምናምን እንደዚህ በቃ ወጣቶቹን ምናምን ፍርጥጥ ብለው ምናምን ሳይ ይሄ ነገር ኢትዮጵያ ነኝ ያለሁት ነው ያልኩትኝ። ከዚም የምታውቃለህ እናንተ ልጆች አልኳቸው እዚህ አንዳንድ ሰዎች ሴቶች ምናምን እየሄዱ እያገቡ ምናምን ይቅርታ አድርጎልኝና እናንተ አልኳቸው ወንድ ያለው ደቡብ ነው፣ ደቡብ ሄዳቸው አግቡ አልኳቸው። ምን ነው ሲሉ ምን እንደሚያካክሉ እሱ በዛ ላይ ደፋር እኮ ነው የደቡብ ወንድ እኮ በተለይ ወላይታ። እኔ አሁን ወላይታ ታውቂያለሽ፣ ደፋር ነው፣ በጣም ለውጥ የሚፈልግ ህዝብ ነው። ስራ ባህሉ ሌላ ሌቭል ነው። በቃ ሌላ በጣም ኤጁኬትድ ናቸው፣ ብሪሊያንት ናቸው ምናምን። እኔ ሐዋሳ ከምባታስ ደግሞ ከምባታ ዱራሜ እንደዚህ ሽሽቹ ምናምን ሀዲያ ወደዚህ ወደ አርባ ምንጭ፣ ኮንሶ፣ ጸመይ፣ ገለብ፣ ሀመር፣ ሙርሲ፣ ያንጋቶም፣ ዳሰነች ወደ ዳውሮ፣ ኮንታ የከተማዎች ምን አለ አይደለም ኮንሶ፣ ሀመር፣ ጸመይ፣ ገለብ፣ ሙርሲ፣ ዳሰነች እነዛ እነሱ ብሄር አርባ ምንጭ፣ ጋሞ አለ በየት እኔ እኮ አላውቅም እኮ እኔ የማውቃቸው እስከ ታች ድረስ እኔ እኮ ብቻዬን እኮ ነው የምሄደው ብቻዬን። ሌላም ደግሞ ጉራጌ ምናምን በደንብ ይታወቃል። እዛ ቅርብ ነው እና አሁን ለምሳሌ ደቡብ ላይ ማለት ነው። ለምሳሌ ይኸውልሽ ሲዳማ አለ፣ ሀዲያ አለ፣ ጌዲዮ አለ፣ ከምባታ አለ፣ ሀላባ አለ፣ ጠምባሮ አለ፣ ጉራጌ አለ፣ ሲልጤ አለ፣ ወላይታ አለ፣ ዳውሮ አለ፣ ኮንታ አለ። አረኛ የሀገር ነን አውቀን እኮ ነው ዝም ያልነው። ሶስቱ ብሔሮች ተረጋጉ ብለን እኮ ነው። አልረጋጋ ስላላችሁ ቋንቋ ይለያያል። ቋንቋ ሁላችሁም ይለያያል። ቋንቋ ይለያያል። ምንም ያገናኘው ምንም ነገር የለም አንዱ ከአንዱ። አሁን የኮንሲኛና ጋሙኛ ምን ያገናኛል? ምንም ድንበር ፊደል እንኳን ያገናኛል። እንደብለቅ ብለን ለምን አንድ ቋንቋ አይወራም? ምንድን ነው እንደዚህ ሁሉ ብዛቱ ይሰራል እንዳልክ አልጠቀመንም እኮ ኢትዮጵያ እኮ እግዚአብሔር። አንድ ምረጡ እናውሩ ወይ የሆነ አዲስ ቋንቋ ፍጠሩ እናውሩ። ምን አናውራ ካልፈለግስ በራሳችን ካወረንስ አንድ ቋንቋ ወሩ ባካችሁ። ምንድን ነው በጣም እንትን አላችሁን፣ አስጨነቃችሁን እኮ። ተጨነቃ አንተ ለምን ትረብሽ? ሶስቱ ብሔሮች ደግሞ ሰላም ስጡን። አሁን ሶስታችሁ በጣም አፍልታችኋል። ሶስታችሁ ብትረጋጉ መጻኢ እንደውም ልንገርህ የዚች ሀገር መጻኢ እኛ ባህል እንደዚህ ተነካ አሉ። ምንም ድሀ ከድህነት አልወጣ። ኢትዮጵያ ውስጥ የትኛው ብሔር ከድህነት ወጣ? ቋንቋ ሌላ ነገር እኮ ነው። ተይ ይህች አሁን ስማርት ኢትዮጵያዊ ለመባል እችን አማርኛሽ ተይ ብዙ የተበላብህ ግን እኔ አሁን አሁን በቃ አንተ ስማርት ሀገር ወዳድ ነህ፣ ጀግና ሰጥቻለሁ ሰርተፍኬት። ሌላ ቋንቋ ሊጨምርልን እኮ ነው። አዲስ ፍጠር እኮ አለን። ጭራሽ አዲስ ይፈጠር አይገናኝም። አሁን ከድህነት ጋር ቋንቋ አይገናኝም ማለት ግባባ ሰው ምንድን ነው አሁን አይደለም ከሚሆን ማለት ነው። አንድ ሁለተኛ ያወራን ሀብታም መሆን አንችልም። የግድ አንድ ቋንቋ አውርተን ሀብታም መሆን አለብን። አብረን ለመስራት ይመቻል። ኦሮሞ ኦሮምኛ እያወራ ትግሬው ትግርኛ እያወራ ወላይተኛ ያወራው ሀብታም መሆን ይችላል። በቋንቋ አይደለም ችግሩ። በምን ይግባባ? በቋንቋ አይደለም። የኛ እዚህ ውስጥ ሴታፑ እዚህ ውስጥ ነው። ፍቅር አይደለ ወይ ሴክስ አይደለ? አይምሮ ተግባብተህ አይደለም። ተይ ስንት ዓመት ነው ግን እድሜ? ነገርኩህ እኮ በቃ። ስለዚህ ይሄ ከ35 በላይ እኔና ጂጂ የምናወራው አም ሲሪየስ እንዳልክ እግዚአብሔርን እኔ በአንተ ሀሳብ ማልስማማበትን አንደኛ ይኸውልህ ከድህነት እንውጣ ደበስቷል። ይሄ ዓለም ላይ ወጥተን ኢትዮጵያዊ ምን የሚያስብለን ነገር የለም። የለቃቃሚ ልቅምቃሚ ድሃደን ይህን ማመን አለብን። ከቻል ሰርተን እንለወጥ ነው። ምንም ይሄ እንደዚህ ውለ ምናምን የሚያስብል ታሪክ የለንም። አርፈ ዳቦ እንዴት በቀን 4 መብላት እንዳለብን እናውራ። በወላይትኛም በኦሮምኛም በሶማሊኛም እናውራ። ቁጭ ብለን እናውራ። ዳቦ እንዴት 3 እንብላ፣ እንዴት ጉድጓድ ቆፍረን ያለንን ማዕድን እንጠቀም፣ እንዴት ሌባ እናጥፋ። አሁን የዚች ሀገር ትልቁ ችግር ሌባ በቃ እንደውም ነቀርሳው ቤተ መንግስት ውስጥ ያለ ሌባ፣ ቤተ ክህነት ውስጥ ያለ ሌባ፣ ቸርች ውስጥ ያለ ሌባ፣ መስጂድ ውስጥ ያለ፣ ትምህርት ቤት ውስጥ ያለ ሌባ፣ ንግድ ውስጥ ያለ ሌባ እንዳለ እንደዚህ ራሳቸውን ብቻ ማስመለጥ የሚፈልጉ የሌባና ሌቦች ከጠፉ አይጠፉም። ከተቀነሱ እግዚአብሔር ምስክሬ ነው እዚህ ሀገር ላይ ለውጥ የማይመጣበት ምን ምክንያት የለም። ግን እንዴት እንሁን? ይኸውልህ ፓርላማ ያለውም ውስጥም ሌባ አለ።
ሚኒስትር ውስጥም ሌባ አለ። ታች ህግ አስከባሪ ነው ብለህ አምነው በቃ እሱን አምነህ ደረትን ነፍተህ ህግ አካልማ አለ ብለህ ወጥተህ ከሌባ ጋር የሚደራደር አንዳንድ ሌባ ደግሞ አለ። ስለዚህ ይሄ ነው ችግራችን። ከዛ ውጭ አሁን የሚያኮራን ነገር እንደሌለ አምነን እንደ ህዝብ እቺን ደረታችንን በኋላ እንነፋለን። አሁን አያስነፋ እና አፉፋ ከምንነፋ አንዴ 10 ዓመት ደረት ያለ መንፋት ዓመት ታውጆ ኢትዮጵያ ውስጥ ያለ ማኩራራት ዓመት ዝቅ ብሎ የመስራት ዓመት። ሌላው የምትጨምርበት ምንድን ነው? ገንዘብ ሀብት መበዝበዝ ምናምን ብዙም አይጎዳም። የሚጎዳው ምን እንደሆነ ታውቃለህ? የአፍ ሌባ ህዝቡን እየጎዳ ያለው እንጂ ዳንን የሚለን ሰው ያስፈልጋል። ዳ እኮ ነን። ይህ ህዝብ ሰርቶ ነው የሚበላው። ታክስና ጉቦ ነው የሚጭበረበረው። ግን ሜንታሊ ደግሞ ዲሞ ሲደረግ ማስፈራራት ያልሆነ ነገር መጣው ቀረ ምናምን የሚያስጠላ ነገር እሱን ቢተባበሩ። ሌላው ደግሞ ሴቶች በተለይ ባለትዳሮች ሰሞኑን በጣም የእሳት አደጋ በዝቷል። ባይዞ ባለትዳሮች በጣም ተረጋጉ። በጣም አዲስ አበባ ላይ የእሳት አደጋ እየበዛ ባለትዳሮች ከዚህ ጀርባ እጃችኋል። ዳልቻዬ እናግባ እና ግርማ ሙቶላ ኤርሚ ምንድን ነው እኔ የምልህ ለምንድን ነው እሳት የበዛው? እስኪ ሴት ባለትዳሮች አርፈው ይቀመጡማ። ከባሏ ጋር ተጣልታ ስቶቡን ሳትዘጋ ትገባለች። ምንድነውን እንትን ሳታጠፋ ትገባለች። ለብላ በቃ ፖለቲካ ጀመርኩ እያለ ራሱ እንኳን የለም ምን የለም። ሌባ እንዴት ነው የሚጠፋው እንዳልክ? ቆይ ሌባ እናጥፋ አልክ። ሌባ እንዴት ነው አይጠፋም? ግን እንቀንስ ነው ያልኩት። በምን እንቀንሳለን? መጀመሪያ ህብረተሰቡ ሌባ ያደንቃል። ሌባ ማድነቅ ማቆም አለበት። የኛ ሰው እውነተኛውን ሐቀኛውን አፕሪሺየት አድርግ ብትሉ አያደርግም። ሌባ ይወዳል ህዝብ። ህዝብ በዚህ በዛ አጭበርብሮ ሀብታም የሆነ ሰው ያደንቃል። ደፋርና ሌባ ነው ያስቸገረን እዚህ ሀገር። እና አፕሪሺየሽን የሚያደርገው ህዝቡ የሚሰራውን አይደለም። ለምሳሌ ከሲምፕል ተራ ምሳሌ ልምጣ። ተራ ምሳሌ አንድ መዝዤ ላውጣ። ልክ እንደ ሳር ቤት ጎጆ ሳር አንድ መዝዤ እንደማው ለምሳሌ የማን አድራቂ ነው ይሄ? የመጀመሪያው ማን ነው የሚያደንቀው? አጭበርባሪውን፣ አስመሳዩን፣ ሁለት ምላስ ያለውን። ለምሳሌ ኢትዮጵያ ፊልም ላይ ልምጣላ። አጭር ምሳሌ ብሔራዊ ቲያትር ለፍታ አዲስ አበባ ዩኒቨርሲቲ ቲያትሪካል አርት ተምራ በእግሯ 5-6 ኪሎ ሜትር ሄዳ የለፋች ልጅ ብቃቷን ይዛ አንዷ ቁሪ ውርጋጥ ኢጧን እያማሰለች ኢንስታግራም ላይ ጸጉሯን ለቃ ከዳይሬክተሩ ጋር ያበደ እራት ይበላሉ። የኢትዮጵያ ፊልም ኢንዱስትሪ ለመጣ ቁጭ ከዛ ስትባል ለፍቼ ትላለች። እግሯን ክፍታ አክተሩን አኮ ካሁኑ ጋር አሁን ህዝቡ ነው ጥፋተኛ? ዳይሬክተሩ ነው ጥፋተኛ? ዳይሬክተሩ ራሱ እንዴት ዳይሬክተሩ ነው እዛ ቦታ? አሁን ህዝቡ እኮ እዛ ፐብሊክ ላይ ያለን ሰው ነው የሚያደንቀው። ገብቷል? ከየት ትምጣ አናውቅም እኛ። ገብቷል? እኛ ጋር የወደቀች ዳይሬክተር እኔ በፊት እንደዚህ አርት ላይ ምናምን ተፍ አንድ ነገር ነው ያነሳሁት። ይሄ ሲምፕል ነው የመዘዝኩ። እሱ ላይ አትቆይ ምሳሌ ላይ ስለምንቆይ ነው እንደውም አንዱ ችግራችን። እዚህ ጋር አስረዳው እንዳልክ ምን መሰለህ፣ ሰው የሚያደንቀው መልክን እንጂ ያንን መልክት የያዘውን አርቱን አይደለም። ትክክል ነው። አሁን እዚህ ጋራ ያረዳድ ችግር አለ ማለት ነው። እኔ ለማለት የፈለኩት እንጂ አንደርስታንድ አድርገሽኛል። ሌላው ሌብነትን ማጥፋት የምንችለው ሌባን በመግደል ሌባን በመቁረጥ ምናምን አይደለም ጌታዊ። ሌብነትን ማጥፋት የምንችለው አክቹሊ ምንጭ የሚባል ነገር አለ። ምንጭ አይደርቅም ግን እንሞክር። ለምሳሌ ገበያው ላይ ደላላ እንዳለ ታውቃለህ? ከመንግስትም ከነጋዴው መሀል ላይ ደላላ አለ። ዘይት ደብቅ ይላል። አደገኛ ደላሎች ጋር ነጋዴዎች ጋር ደውልና በቃ ዘይት ደብቁ፣ ከመጋዘን እንዳታወጡ፣ እንደጠፋ ወሬው ይወራ። ከዛ ሰው ዘይት ሲል የ50 ብርን ዘይት 200 ብር ትሸጣለህ፣ ደብቀ ካወጣ ከደበክበት። በነጋዴውና በመንግስት መሀል ያሉ ደላሎች አሉ። ሁለተኛ በዚህ መሀል ደግሞ በጣም የሚገርምሽ ነገር እሱ የሚታሸገውና የሚታሰረው ሻንሶ የሚባለችን ተራኪውስ ያለው ሰውዬ በገፍ ዘይት አስገብቶ መጋዘን ውስጥ የቆለፈው ትልቁ ሌባ ልማታዊ ባለሀብት ተብሎ ይሸለማል። ያበደ በቃ ባለሀብት ተብሎ
በቢሊየን ከመንግስት ተበድሮ እኔ አሁን 2 ግዙፍ የዘይት ፋብሪካዎች ሊቋቋሙ እንደነበር የዛሬ 3 ዓመት ሰምቻለሁ። ኢትዮጵያ ውስጥ 2 ዓመት የለም። አንድ መፋቂያ ያምርቱ ፋብሪካዎቹ እንጥል ያምርቱ ማቆ ታሪክ የለም። ዘይት ያመርታል የተባሉ በ6 እና በ7 ቢሊየን ዶላር የተቋቋሙ ፋብሪካዎች የለም። ዘይቱም እነሱ የሉ ገብቷል። እና ብዙ ነው እዚህ ሀገር። በቅርቡ ቴሌቪዥን ላይ ስለምመለስ በደንብ አወራለሁ። አንድ ሽንቴ ልስና ከሸናው 3 ሰዓታት አለፉ። ጥሩ ነገር ነው ያነሳው። ግን አሁን ብዙ ጊዜ ምን መሰለህ አሁን ያወራውን ነገር ላይ ማለት አንደኛ ዘይት ይሄኛው ሰውዬ ይታሰራል አለ እና ያኛው ሰውዬ ይሸለማል። ስለዚህ አሁን አሳሪውም ሸላሚውም ሌባ ነው ማለት ነው። ሌብነት ከተባለ ሁሉም ጋር ሌባ አለ። ስለዚህ ታዲያ ማን ነው የሚያጠፋው? ሌብነትን ማን ነው የሚያጠፋው? ፖሊሱም ሌባ ከሆነ ሌባውም ሌባ ከሆነ ጉልበት ስላለው አቅም ስላለው ስልጣን ስላለው በጥሩ እንትን ማጥፋት ይችላል። መንግስት ማለት ማን ነው? መንግስት አሚን አንድ ሰው ነው? ስለ አንድ ሰው ነው ወይስ ስለ መንግስት ማለት ፖሊሱ ኖ ስርዓቱ መንግስት ነው ብዬ ነው አይደል? ስርዓቱ ያ የሚያስበው ሰልሞ ባይዘው መንግስት ነው። ኖ መንግስቱ አሁን እኮ መዋቅር ውስጥ አሁን ለምሳሌ ከስር መዋቅሩ የምንላቸው ውስጥም ሙስና አለ የተያዘ ነው የሚለን ገባ። እነሱ በድጋሚ መከለስ አለባቸው፣ መታረም አለባቸው። ለዚህ ዋናው ኃላፊነቱን ተቀብለው የሚሰሩ የመንግስት ሰራተኞች አሉ ገባ። የሀገር ኃላፊነት የሚሰማ ሁሉም አይደለም፣ የሚሰማቸው አሉ። የተወሰኑ ደግሞ ሌቦች አሉ ከሀብታሞች ጋር ተመሳጥረው የሚሰሩ ገባ። ስለዚህ እነዚህ መንግስት እዚህ ላይ ምንድን ማድረግ ያለበት እንደነዚህ ጥሩ ኃላፊነት የሚሰማቸውን ሰዎች ማሳደግና ስራቸውን በአግባቡ እንዲሰሩ ሌባን እንዲቆጣጠሩ ማድረግ ማለት የደሞዝ ጭማሪ በተለይ መንግስት ሰራተኞች የደሞዝ ጭማሪ ቢደረግላቸው ከሙስና ከምንም ይወጣል። አሁን ችግር የሆነው እዚህ ጋር ለአንድ ትምህርት ቤት የሚከፈል ዋጋ አለ፣ ልጆቹን የሚያስተምርበት ጥሩ ትምህርት ቤት መሆን አለበት። ስለዚህ ደሞዙ በቂ ስላልሆነ ያው ጉቦ ይቀበላል። ምክንያቱም ልጆቹን ማስተማር አለበት፣ ምክንያቱም እንትን ማለት ስላለበት ብዙ ነገሮች ላይ መስተካከል ያለባቸው ነገሮች መስተካከል ግን አሁን አይደለም፣ ወቅቱ አሁን አይደለም። ምክንያቱም ሀገሪቷን ጦርነት ላይ ናት ያለችው። በዚህም ጦርነት ነው፣ በዛም ጦርነት ነው፣ በዛም ጦርነት ነው። ስለዚህ አሁን እንደዚህ ሆኖ እስከነ አተላው መኖር ብቻ ነው ለጊዜው የሚያዋጣው። ግን ጸሎትም ጥሩ ነው እንጂ አሁን ወደ ከተማው ወደ ማህበራዊ ኑሮ መተህ የምታስተካከልበት ጊዜ ማለት ነው። ምክንያቱም በጦርነት የወደሙ ከተሞች አሉ፣ ጦርነት ያሉባቸው ከተሞች አሉ፣ ተቃዋሚዎች አሉ፣ ብዙ ነገር አለ። ወደ ኑሮ ሳይሆን የምትሄደው አሁን አትሊስት የሚሞቱትን ህዝቦች ለመቀነስ መንግስት መጣር አለበት ብዬ ነው የማምነው። የገባው ደግሞ መተባበር ማለት ምንድን ነው? በዝምታ መተባበር ኤርሚ ኦሮምኛ ትችላለህ? ቆንጆ እንዴት ነኝ? ትችላለህ? እኔ አይደለም የጠየኩት እዛ ጋር ኤርሚ ኦሮምኛ ይችላል ነው ያልኩት። እኔንማ ቢጠይቁኝ እነግራቸዋለሁ። ጠይቁኝ። ትችላለህ ኦሮምኛ? ይችላል። የምታውቅ ሰው ነው መሰለኝ። እኔ እኮ አልችልም ኦሮምኛ። ለምን ደግሞ ለምንድን ነው ይሳል? በጣም ምቼ ነበር ይመስለኝ። እንደዚህ ምስላት ስታይ በፊት እንደዛ አሁን ቅርብ አውቅ ያለው ግን ከሆነ ጊዜ በኋላ አልችልም ምናምን ስትይ የሆነ ቀን ሰምቼሽ ነው ያወቅሁት። ብዙ ሰው ይመስለዋል። እኔ በነገራችን ላይ አልችልም። ምክንያቱም ያደግኩትኝ ኦሮምኛ በማይወራበት አካባቢ ስለነበረ። የት አካባቢ ነው ያደግኩት? ኦሮምኛ በማይወራበት። የት? የለውም ሰው የለም። ኦሮምኛ አይወራም ነበር። በጣም እሰማለሁ በዚህ አጭር ጊዜ ውስጥ። ፐርፌክት አይደለም። ለምን እንደው ታውቂያለሽ? ኢቭን
እዛው ዘዋይ ውስጥ ማለት ነው። ከተማ ውስጥ ኦሮምኛ አይወራም። ተፋልጠው ከገጠር መጥተው ኦሮምኛ የሚችሉ ልጆች ተፋልጠው አማርኛ ይለምዳሉ። ገብቶሻል? እኛ በነበርንበት ሰዓት እዛ። አሁን ግን አሁን የሚወለዱ ልጆች በእርግጠኝነት ይችላሉ። ቁቤ ጄኔሬሽን አይደለም የሚባለው። አሁን ያለው እሳት የላሰ እኮ ነው። ቁቤው ላይ ጽፏል አይደለም እንዴ? ትገደዳለህ። አሁን እኮ እንድትለምድ ያለውም ሁኔታ ያስገድዳል። ገብተዋል ነው ተገዳ አይደለም። የራስን ቋንቋ ወደህ ነው መቻል ያለ የምን ግዴታ ሁኔታውን ነው እንዳልክ ሰው አስገድዳል ሳይሆን ቀበሌ ስትሄድ ኦሮምኛ ካልቻልክ ኦሮምኛ የሚችል ሰው ይዘህ ነው የምትሄደው። በፊት አማርኛ ቀበሌ ያለው ሰው እያኮላተፈ አማርኛ ያወራል። አሁን አይሰማም። ሄደ ነው የሚለው። ገብቷል? አቤት እሺ፣ አብራራኝ። አብራራለች። የስራ ቋንቋ ኦሮምኛ ነው። ስለዚህ አፋን ኦሮሞ የስራ ቋንቋ በሆነበት አካባቢ ላይ አፋን ኦሮሞ መልመድ እንደ ግዴታ አይደለም እኮ መታየት ያለበት። አልፈልግም ብትል አትኖርም ነው የምልህ። ገብቷል? ጉዳይ ለማስፈጸም ኦሮምኛ መልመድ አለብህ። የስራ ቋንቋ ስለሆነ ነው እንጂ አትኖርም። አሁን ለምሳሌ ለመኖር ኦፍኮርስ አማርኛ እኮ ኢትዮጵያ ውስጥ የምትችለው እኮ አማርኛ የሚችል ሰው እኮ አማርኛ ወዶ እኮ አይደለም የሚችለው። ሁሉም ፈልጎ በቃ እንደዚህ ብሎ ወይ አማራን ስለሚወድ እኮ አይደለም የሚችለው። በቃ መኖር መቻል ስላለበት ነው። ተገዶ ነው። ገብቷል? ተገዶ ነው ስለ ህይወት ራሱ ያስገድደዋል ነው የምልህ። የሀገሪቷ ቋንቋ በለው የሀገሪቷ ቋንቋ ስለሆነ አሜሪካ ሲሄድ አንቋ አይደለም እንግሊዝኛ፣ ወይ እንግሊዝ ሀገር ስትሄድ እኮ አንቋ አይደለም እንግሊዝኛ የሚያስተምሩ፣ ወይ ተገደህ አይደለም። ግን ያለበት ሁኔታ እንግሊዝኛ እንድትለምድ ያስቸግርሃል ወይ ደግሞ ያስገድድሃል ሁኔታው ነው የምልህ። አሁንም ኦሮሚያ ላይ ኦሮምኛ እንድትለምድ ከድሮ ይልቅ አሁን ላይ ያስገድዳል ሁኔታው። ለምን? ጉዳዮችን ማስፈጸም ያለበት በኦሮምኛ ነው። ግን ገብቶሃል? ያን ነገር ልክ አይደለም እያልኩ አይደለም፣ ግን ሞር አሁን ሁኔታዎች ያስገድዱሃል። እንደ ድሮ አሁን በትክክል ነው። እንደ ድሮ አይደለም። ከፍቅረኛ ጋር አንተ በባዶ ነው በእንትን ነው የሚያስገድድ ሁኔታው? እኔ ከትዳር በፊት ሴክስ አላደርግም እንዳልክ ውርጋት ባለጋ ነው። ልጅ አለ የሚባለው እውነት ነው? ሰው እንዴት አብሮ ሳይተኛ ከሴት ጋር ልጅ ይኖረዋል? በምን እንደምታረግዘው? ወይ እንደ አሳ ወንዝ ውስጥ ተረጭቶ ከዛ በኋላ ተፈልገው እንትን አይደለ? ይሄ ምን ሆነች ነገር? እኔ ግን እንደሆነ ታውቃለህ፣ ባለስልጣን ፖሊስ ምናምን እንደዚህ እንድትጠይቅ ተላኪዎች ጋዜጠኞች አሉ አይደለ? ያ ሲሪየስ እውነት ሆነ ከታሰረ በኋላ ፈርቷል። ምንም የሚጠይቀው ነገር የለም። ከታሰረ በኋላ ምንም የሚጠይቀው ነገር የለም። በቃ እኔም እንዲህ ብዬ ነበር። ከታሰርኩ በኋላ ነው የተስተካከልኩት ትላለች። ጨረስክ? ኢየሱስ ያለ ማን ነገረኛ ነኝ? እኔ እኮ አንተ ሰፈር ውስጥ እኮ ቁጭ ብለህ ቺክ ስትለክፍ እኮ ቴሌቪዥን ላይ መንግስትን ተች የነበርኩ ሰው ነው። ስለ እንትን አታወራም። ታሰሪ በፊት ነው እንዳልክ ታስሬ ራሱ ሰማለሁ እንዴ? ባይዞ በዚህ ሀገር አንድ መስተካከል ያለበት አማርኛ አስተሳሰብ ምን መሰለህ? አብይን መስደብ እንደ ሀቀኛ የህዝብ ልጅ፣ መንግስትን መስደብ ሁሌም የህዝብ ጠበቃ መሆንና መንግስት ጥሩ ሲሰራ መደገፍ እንደ አሽቃባጭነት መታየት እና የመንግስት ካድሬ የሚባል የደናቁርትና የቆየ የገረጀፈ የአሮጊት አስተሳሰብ እዚህ ሀገር መቅረት አለበት። ሁሌ አብይን 24 አወር መስደብም የህዝብ ልጅ አያስብልም፣ ጀግና አያስብልም። የሚገባኝ እኮ አብይ ብቻ ነው ወይ መሪ? ኧረ ተይኝ አሁን ውጡልኝ ሁለታችሁም። በቃ ወንጌል ላወራ ነው ከጴንጤዎች ጋር መጽሐፍ ቅዱስ ላወራ። ኢየሱስን ልሰማ ነው። ሂዱ በሉ ቻው። ጂጂዬ ኤርሚያስ ወንድም ጥላ ቻው። ቀን ምንላችሁ ወይ ስለ ኢየሱስ ላወራ ነው። ቻው። የት ነው የምታወራው ስለ ኢየሱስ? ኢየሱስን የሚያመልኩት ጋር እነሱ ጋር እኔ የምልህ እንዳልክ የሆነ ቦታ አንተ በአንተ አማርኛ መናፍቃን፣ በእኔ ግራ አማርኛ የኢየሱስ ተከታዮች የወንጌላውያን አማኞች። ለምን አንተም የወንጌል አማኝ ለምን አትሆንም? የሆነ ልጅ ኦሮሞ ስታረጉት ነበር። እሱ የቆየ እኮ ነው። ጂጂ አወረም ነው። ይሄን ነገር እኔ ማጣራት ስለፈለግኩ ነው። እንዳልክ እግዚአብሔር አንድ አምላክ ታመለከ አይደለ? ጂጂ አንድ አምላክ የሚያመልክ ከሆነ እኮ ሁለት ቦታ ለምን ይሆናል? የት ምን ሁለት እንዴት የት ነው የሚሄደው?
ከጴንጤዎች ጋር ኢየሱስን ላመልክ አለ። ኦኬ ስለዚህ ኦልሬዲ ጠፋክ አለ እንዴ ንስዳንስ አለችም እንዴ በርዝዴይ የለውም። እኔ ኢትዮጵያ አይደለሁ። የት ነው ያለው? አይታይሽም እንዴ? ዱባይ ነህ እንዴ? እንዴት ነው? በጣም ጸደይ ነው።